ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? ከክፋ ቴሌቪዥን የሰዓቱ ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ። በዞኑ የንጹህ መጠጥ ውሃ ሽፋንን በማሳደግ ህዝቡን ተጠቃሚ ለማድረግ እየሰራ ስለመሆኑ የከፋ ዞኑ ውሃ ማዕድንና ኢነርጂ ቢሮ መምሪያ ገልጿል። መምሪያው በአውራዳ ከተማ ከ8.6 ሚሊዮን ብር በላይ ወጪ ያስገነባው የንጹህ መጠጥ ውሃ ፕሮጀክት ተመርቆ አገልግሎት መስጠት ጀምሯል። አማኑኤል ኃይሌ ያዘጋጀውን ብሩክታይት ብራውን ታቀርበዋለች። በምረቃ መርሃ ግብር ንግግር ያደረጉት የዞኑ መንግስት ረዳት ተጠሪ አቶ ታከለ ታምሩ የህዝብን የመሰረተ ልማት ጥያቄ ለመመለስ በዞን ደረጃ እየተሰራ መሆኑን ገልጸው ግንባታው ተጠናቆ ለአገልግሎት ክፍት እየሆነ ያለው የአውራዳ ንጹህ የመጠጥ ውሃ ፕሮጀክትም የዚሁ አካል ነው ብለዋል። ለውሃ ፕሮጀክት ግንባታ ስኬት የከተማ ነዋሪዎችና አመራሩ ያሳዩትን ትብብርና ድጋፍ በአውራዳ ከተማ ኮሪደር ልማት መደገም እንዳለበትም አቶ ታከለ ታምሩ አሳስበዋል። የዞኑ ምክር ቤት ዋና አፈ ጉባኤ አቶ ግርማ ደፋር በበኩላቸው የተመረቀው የውሃ ፕሮጀክት የከተማ ነዋሪዎችን ችግር ሙሉ በሙሉ ባይቀርፈውም በቀጣይ ለሚሰራው ችግር ፈቺ ስራ መነሻ ነው ብለዋል። ፕሮጀክቱ ተጠናቀው ህዝቡ ተጠቃሚ መሆን እንዲችል የበኩላቸውን ለተወጡ አካላትን አመስግነዋል። በዞኑ በርካታ የውሃ አማራጭ ቢኖርም የንጹህ መጠጥ ውሃ ሽፋን ገና 44% ላይ መኖሩን የገለጹት የዞኑ ውሃ ማዕድንና ኢነርጂ መምሪያ ኃላፊ አቶ አማኑኤል አሰፋ መምሪያው ይህን ችግር ለመቀነስ እየሰራ እንደመሆኑ የተያዘውን ካፒታል በጀት በአግባብ ስራ ላይ በመዋል አውራዳ ላይ ይህን ውጤት አምጥቷል ብለዋል። የዞናችን የውሃ ሽፋን ገና 44% ላይ ነው። ይህ ማለት 44 ከመቶ ህዝብ ውሃ ያገኘ ሲሆን ከዚያ ውጪ ወደ 56 የሚጠጋ ፐርሰንት የሚያህል ውሃ አላገኘም ማለት ነው። ይሄ የሚያሳየው የውሃ ሽፋናችን በጣም ዝቅተኛ ነው። ይሄ ማለት ንጹህ መጠጥ ውሃ የሚያገኝ የህብረተሰብ ክፍላችን ገና ብዙ ስራ የሚፈለግበት እንደሆነ ይታወቃል። ይሄንን ለመቅረፍ ከፌደራል ጀምሮ እስከ ከተማ አስተዳደር ያሉ አጠቃላይ በየአቅማቸው የተለያዩ ስራዎችን እየሰሩ ነው የሚገኙት። ከነዚህ ስራዎች አንዱ በእኛ መምሪያ የሚሰራው በዞኑ ካፒታል በተለያዩ ጊዜ ጀምረን የውሃ ሽፋን ለማሳደግ የምናደርገው ጥረት አለ። ከነዚህ የሚታወቀው የአውራዳ ውሃ በ2013 ዓመተ ምህረት የተጀመረ ነው። የቦታው አስቸጋሪነት እንደዚሁም ደግሞ የዋጋ ግሽበት የመሳሰሉ አጠቃላይ ችግሮች እስካሁን እንዲቆዩ ያደርጋሉ። ይህንን በአጠቃላይ ሁሉን ችግር በመቋቋም በመመካከር ከዞናችን ጀምሮ እስከ ከተማ ያሉ አጠቃላይ አካላት በመነጋገርና በመደጋገፍ ለዛሬው አደረሰናል። ከዚህ ውጪ ሌሎች በቅርቡ የሚጠናቀቁ የውሃ ፕሮጀክቶች አሉ። ከነዚህ መካከል አንዱ የቢጣ ከተማ ንጹህ መጠጥ ውሃ ፕሮጀክት ነው። በሌላ በኩል ደግሞ የኔቺቲ ከተማ ንጹህ መጠጥ ውሃ ፕሮጀክት አለ። ይሄን የመሳሰሉ ሌሎች በክልል በጣም የሚሰሩ ብዙ ስራዎች አሉ። እነዚህ አጠቃላይ ሲጠናቀቁ ትንሽ የውሃ ሽፋናችን ፈቀቅ የማለት እድል አለው። የአውራዳ ከተማ አስተዳደር ከንቲባ ተወካይ አቶ ደስታ ፍስሐ መንግስት ለህብረተሰቡ ተጠቃሚነት የተለያየ የመሰረተ ልማት ጥያቄዎችን ለመመለስ እየሰራ መሆኑን ገልጸው ተጠናቆ ለአገልግሎት ክፍት በሆነው የውሃ ፕሮጀክት የከተማ ነዋሪዎች ተጠቃሚ እንደሚሆኑ ተናግረዋል። ያው የማህበረሰቡ ጥያቄ እንደሚታወቀው የመብራት የመንገድና ሌሎች በርካታ ጥያቄዎች አሉ። ከነዚህ ጥያቄዎች በተለይ የውሃ ጥያቄ ነው ከፍተኛውን ቦታ የሚይዘው። ይህን የውሃ ጥያቄ ለመመለስ አንደኛ ሰፊ ስራ እየሰራን እንገኛለን። ከዚህም ውስጥ ዛሬ የተመረቀው ውሃ አንደኛው መፍትሄ ነው ብለን ነው የምናስበው። ይህ ውሃ ከ4000 በላይ ሰዎችን የውሃ ተጠቃሚ ማድረግ የሚችል ውሃ ነው። ይህ ውሃ በዞኑ መንግስት በዞኑ ከውሃና ማዕድንና ኢነርጂ ሙሉ በጀት የተሰራ ውሃ ነው። ሳናመሰግንም አናልፎ የዞኑ ውሃ ማዕድንና ኢነርጂ መምሪያንና የዞኑ መንግስትን በጣም እናመሰግናለን። ምንድነው አንደኛ ውሃ ከተማ ውስጥ ያለችን አንድ ውሃ ነች። እቺ ውሃ ደግሞ በአንድ ሰፈር ላይ በአንድ ሳምንት አንድ ቀን ነው የሚደርሰን። ምክንያቱም ምንድነው የውሃ ሽፋን በጣም ዝቅተኛ ከመሆኑ አንጻር ውሃው አገልግሎት ከሰጠች ከዛሬ 20 ዓመት በላይ ነው ውሃ አገልግሎት ስትሰጥ የነበረችውና ያችን ውሃ ለማገዝ ደግሞ የተቆፈረው ትልቁ ውሃ ብዙ የማህበረሰብ ጥያቄን ይመልሳል ብለን ነው የምናስበው። ይህ ውሃ ሲሰራ እንግዲህ እኛ እንደ ከተማ አስተዳደር በርካታ ስራዎችን ሰርተናል ማለት ይቻላል። ከገንዘብ ወጪ ውጪ በጉልበት የሚሰሩ በርካታ ስራዎችን የአካባቢ ማህበረሰብን በማሳተፍ በርካታ ስራዎችን ትራንስፎርመር ማሸከምና ሌሎች ስራዎችን ያሰራንበት ሁኔታ ነው ያለው። ከዛ ውጪ እዛ ቦታ ላይ ያሉ ጥበቃዎች እቃዎች እንዳይሰረቁ እንዳይዘረፉ በተገቢ መንገድ የውሃ አገልግሎት ለማህበረሰቡ ነው ከሚል አንጻር ሁሉንም ሰው ባሳተፈ መልኩ ጠብቀን እስከ ዛሬ አቆይተን ዛሬ በጥሩ ሁኔታ የተመረቀበት ሁኔታ ነው ያለው። አስተያየታቸውን የሰጡት የከተማ ነዋሪዎችም ተመርቆ ለአገልግሎት ክፍት የሆነው የንጹህ መጠጥ ውሃ ቀደም ሲል የነበረውን ችግር እንደሚቀንስ ገልጸው ይህንኑ መሰረተ ልማት በኃላፊነት መንፈስ እንደሚጠብቁ ተናግረዋል።
በወረዳው የተለያዩ ፕሮጀክቶችን ጀምሮ በማጠናቀቅ ቃሉን በተግባር እያሳየ ያለ ፓርቲ መሆኑን የቢታ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ገለጸ። ከቃል ወደ ባህል በሚል መሪ ሀሳብ ሁለተኛ ቀኑን የያዘው የብልጽግና ፓርቲ የመንግስት ሰራተኞች የአባላት ኮንፈረንስ ተጠናቋል። ዘገባው የቢታ ወረዳ የመንግስት ኮሚኒኬሽን ነው። ብሩክታይት ብርሃኑ መድረኩን የወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ታጋይ አዴሎ፣ በወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊዋ ወይዘሪት አይናለም ገብሪና የወረዳው ብልጽግና ፓርቲ ኢንስፔክሽንና ስነ ምግባር ኮሚሽን ጽሕፈት ቤት ኃላፊ አቶ ተስፋዬ ኃይለ ኢየሱስ በጋራ ሲመሩት የፓርቲው መሰረታዊ ድርጅት አመራሮችና ፐብሊክ ሰርቫንት አባላት በውይይቱ ተሳትፈዋል። በመድረኩም የወረዳ ብልጽግና ፓርቲ ኢንስፔክሽንና ስነ ምግባር ኮሚሽን ጽሕፈት ቤት ኃላፊ አቶ ተስፋዬ ኃይለ ኢየሱስ በብልጽግና ፓርቲ መተዳደሪያ ደንቦች ላይ በተደረጉ ማሻሻያዎች ዙሪያ እንዲሁም ከቃል ወደ ባህል በሚል የብልጽግና ፓርቲ ፐብሊክ ሰርቪስ አባላት ሁለተኛ ቅድመ ጉባኤን የተመለከቱ ሰነዶች ያቀረቡ ሲሆን በፓርቲው በሚገኙ የተለያዩ አደረጃጀቶች ቀድሞ ከነበረው በአሁኑ የስም ማሻሻያዎች መደረጉን አመላክተዋል። በዕለቱም የወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ታጋይ አዴሎ ባስተላለፉት መልእክት ፓርቲው ስልጣን በያዘበት ጥቂት ዓመታት በሀገሪቱ ትላልቅ ፕሮጀክቶችን ጀምሮ በማጠናቀቅ አሁንም በቀጣይ ከአባላቱና ደጋፊዎች እንዲሁም ከአጋር ድርጅቶች ጋር በመሆን የረጅምና አጭር እቅዶችን በማዘጋጀት እየሰራ እንደሚገኝ ገልጸዋል። ፐብሊክ ሰርቫንት አባላት በሁለት ቀን የመድረክ ቆይታቸው ለፓርቲው መገንባት ያሳዩት ቁርጠኝነት የሚደነቅ መሆኑን የገለጹት ዋና የመንግስት ተጠሪው በመድረኩ በቀረቡ ሰነዶች የተጠቀሱ ማሻሻያዎችን በመረዳት በቀጣይ ለሀገራችን ብልጽግና መረጋገጥ እንዲሁም ለመልካም አስተዳደር መስፈን የበኩላቸውን አስተዋጽኦ እንዲያበረክቱ ጥሪ አቅርበዋል። በመድረኩ ማጠቃለያም በቀጣይ ወረዳ አቀፍ የፓርቲው ኮንፈረንስ የሚሳተፉ አባላትን በመምረጥ ጉባኤው ተጠቃሏል። በተመሳሳይ ዜና ከቃል እስከ ባህል በሚል መሪ ቃል የጠሎ ወረዳ ብልጽግና ፓርቲ አጠቃላይ የመንግስት ሰራተኞች አባላት ውይይት ተካሂዷል። ዘገባው የወረዳ የመንግስት ኮሚኒኬሽን ነው። ጽዮን ታደለም የውይይቱን ሰነድ ያቀረቡት የጠሎ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና ሕዝብ ግንኙነት ዘርፍ ኃላፊ አቶ ሻምበል ገዳው በብልጽግና ፓርቲ መሪነት ባለፉት ዓመታት በኢኮኖሚ ማህበራዊና ፖለቲካ ዘርፈ ብዙ ተግባራት ለማከናወን እንደተቻለ ተናግረዋል። ብልጽግና ፓርቲን ለማጠናከር በየደረጃው ያሉ አባላትን በማስተባበር አመርቂ ስራ መሰራቱን ኃላፊው አብራርተዋል። በግብርናው ዘርፍ በስንዴ ልማት የተሻለ ስራ መሰራቱን ገልጸው በፓርቲው ኢኒሼቲቭ የተጀመረ የሌማት ትሩፋት ስራ በአካባቢው ተጨባጭ ውጤት እየተመዘገበ ይገኛል ብለዋል። ከሀገር ውጭና በሀገር ውስጥ ወጣቶች በቋሚና በዘላቂ የስራ እድል ተጠቃሚ እንዲሆኑ ዘርፈ ብዙ ስራዎች መሰራታቸውን አክለዋል። በማህበራዊ ዘርፍ በትምህርት ለትውልድ ንቅናቄ፣ በጤና ልማት ስራ፣ በቱሪዝም ዘርፍ አረጋውያንና አቅመ ደካሞችን የኢኮኖሚ ተጠቃሚ እንዲሆኑ ከማድረግ አንጻር አበረታች ስራ መሰራቱን አቶ ሻምበል በሰነዱ አመላክተዋል። የህብረተሰቡን ሰላም በዘላቂነት በማስቀጠልና የተጀመሩ የልማትና የመልካም አስተዳደር ስራዎችን በፍጥነትና በጥራት በማከናወን ሁለንተናዊ ብልጽግናን ለማረጋገጥ በትኩረት ይሰራል ብለዋል። ተሻሽሎ የቀረበው የብልጽግና ፓርቲ መተዳደሪያ ደንብ ላይ የተዘጋጀው ሰነድ በወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አደረጃጀት ዘርፍ ኃላፊ በወይዘሮ አልማዝ ብርሃኑ እንዲሁም የኢንስፔክሽንና ስነ ምግባር ኮሚሽን ጽሕፈት ቤት ምክትል ኃላፊ አቶ አካሉ አበበ የብልጽግና ፓርቲ ቅድመ ጉባኤ ኮንፈረንስ ሪፖርት ቀርቦ በአባላቱ ውይይት ተደርጎበታል። በውይይቱ ላይ አጠቃላይ የብልጽግና ፓርቲ የፐብሊክ ሰርቪስ ግንባር አባላት እየተሳተፉ ሲሆን ከውይይቱ በኋላ መሰረታዊ ድርጅትና የህዋስ አመራር እንዲሁም የአባላት ሂስ ግለ ሂስ ግምገማ እንደሚደረግ ከመርሃ ግብሩ ለማወቅ ተችሏል። በኢትዮጵያ ለአየር ንብረት ለውጥ የማይበገር ሁለንተናዊ ስርዓት ምግብ ለመፍጠር በጋራ እየተሰራ መሆኑን የኢትዮጵያ ግብርና ሚኒስትሩ ገለጹ። የኢትዮጵያ ስርዓት ምግብ የአየር ንብረት ለውጥ ሊያደርስ ለሚችለው ተጽዕኖ ምላሽ መስጠት ላይ ትኩረቱን ያደረገ መድረክ የተካሄደ መሆኑ ተገልጿል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። ቤተልሔም ምሩ ለዓለም ስጋት እየሆነ የመጣው የአየር ንብረት ለውጥ በተለይ በዜጎች የአመጋገብ ስርዓት ላይ የከፋ ተጽዕኖ እንዳያደርስ ኢትዮጵያ በቅንጅት እየሰራች መሆኑን የግብርና ሚኒስትሩ ዶክተር ግርማ አመንቴ ተናግረዋል። በዚህም መንግስት ዓለም አቀፍ ተቋማትን የግሉን ዘርፍ ጭምር በማሳተፍ እየሰራ መሆኑን ሚኒስትሩ አመላክተዋል።
የጤና ሚኒስትሯ ዶክተር መቅደስ ዳባ በበኩላቸው ስርዓተ ምግብ ላይ ትኩረቱን ያደረገው የሰቆጣ ቃል ኪዳን ስምምነት ላይ በትኩረት የተሰራበት መሆኑን ተናግረዋል። የአየር ንብረት ለውጥ የሚያሳድረው ተጽዕኖ በሁሉም ዘርፍ መሆኑን የገለጹት ደግሞ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዶክተር ማንደፍሮ ንጉሴ ናቸው። መድረኩ በአየር ንብረት ለውጥ ተጽዕኖ ዙሪያ የሚከናወኑ ተግባራትን፣ የስርዓተ ምግብ ሽግግርና አመጋገብን ለማቀናጀት የሚደረጉ ሀገራዊ ጥረቶችን በማጣጣም ረገድ ትልቅ ፋይዳ እንደሚኖረው ተመላክቷል። በተባበሩት መንግስታት የስርዓተ ምግብ ማስተባበሪያ ማዕከል የሚመራው ኮንቨርጀንስ ኢኒሼቲቭ የመንግስት ባለስልጣናትን፣ ባለሙያዎችን፣ የተባበሩት መንግስታት ተወካዮችንና ቁልፍ ባለድርሻ አካላትን ትብብር በማጎልበት የ2030 የዘላቂ ልማት አጀንዳና የፓሪስ ስምምነት ትግበራን ለማሳለጥ ያለመ ነው ተብሏል። በኢኒሼቲቭ 15 ሚኒስተሮች በቅንጅት እንደሚሰሩም ተመላክቷል። መድረኩ ኢትዮጵያ በዘላቂ ልማት የአየር ንብረት ለውጥን ለመቋቋምና የስርዓተ ምግብ ለውጥ ለማጣጣም የምታደርገውን ጥረት ለዓለም ለማሳየት እንደሚያግዝም ተጠቁሟል። ክቡራን ተመልካቾች ለዛሬው ከክፋ ቴሌቪዥን ያዘጋጀናቸው ዜናዎች የተከታተላችኋቸውን ይመስላሉ። ዜናውን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። ከቀሪ የክፋ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ የጋበዝኩ ከወዲሁ ተሰናበትኩ። ሰላም።